ኤየው እንዴት ናችሁ? አማን ነው ሁሉ አማን። ዛሬ ማለት ነው ስለ እብድ ስለምናወራ። በነገራችን ላይ እብድ የሚለውን ቃል መጠቀም አልፈለግኩም ነበር፣ ግን ሌላ ምርጫ የለውም። ዝም ብዬ በእንግሊዝኛ ሜንታሊ ቻሌንጅድ ምናምን እንዳለ ትላለህ። ያው እብድ ብለህ መጥራት ከእብድ የተሻለ ቃል ቢኖር ደስ ይለኝ ነበር፣ ግን የለም። ያው እብድ እንላለን። ኤንዌይስ ዛሬ ስለ እብዶቻችን እናወራለን። ባለፈው ስለ ባለጊዜዎቻችን አውርተናል። ዛሬ ስለ እብዶቻችን እናወራለን ማለት ነው። ግን ማለት ነው ሰው በምንድን ነው የሚያብደው? ግን ላይክ የተለያየ ምክንያት አለው ሰው ለማበድ ምናምን። አንዳንዱ በችግር ነው፣ አንዳንዱ በጥጋብ ነው ትላለን። የዚህ ፍሬንድ ግን አሁን ያበደበት ምክንያት ያሳዝናል። ታውቃላችሁ? ሹፉትን ማስያናታችሁ በጣም ነው የሚያሳዝነው። ሰላም ጤና ይስጥልኝ ቲክቶኮች፣ ሰላም ነኝ። ናኦም ልዑል ሰገድ እባላለሁ። የምኖረው አራዳ ክፍለ ከተማ ወረዳ 2 ቀበሌ 0405 የበፊት 06 942 ለቤት ውስጥ ኖራ ፍሬንድ እንድንመጣ ነው እንዴ? ይኸውልህ እንትኑ የሚነግረን ሙሉ አድራሻውን ነገረን እኮ ለምናምን አለው 942 እና ይሄ ምን መሰላችሁ? አጎቴና አያቴ በእሳት ራሳቸውን አቃጥለው እዚህ ቤት ውስጥ ሞተዋል። ኦ ማይ ጋድ! ከዛ ጊዜ ጀምሮ አበድኩ። የእውነት ነው። ቀበሌ መጠየቅ ትችላላችሁ፣ መንግስት መጠየቅ ትችላላችሁ። ሰው ተቃጥሎ አስባችሁታል? አያትና አጎቴ በእሳት ተቃጥለው ሞቱ እና እባካችሁ ገሃነብ ሆኖብኛል። የምተኛው እዚሁ ተቃጥሎ የሞቱበት ቤት ነው። የአእምሮ በሽተኛ ሆኜ መድኃኒት ወስዳለሁ በጣም ብዙ እና ብዙ ዘመን አለፈ። ያሳዝናል። ልጁ ግን አንድ ጥያቄ ልጠይቃችሁ። እብዶች ግን እብድ መሆናቸውን ግን ያውቃሉ? ግን እኔ ሁሌ የምጠይቀው ጥያቄ ነው። አሁን ይሄ ልጅ ማለት ነው አበድኩ ግን ኪኒን ወስጄ ምናምን ካለ እብድ እብደቱን ያውቃል? ንገሩኝ እስኪ። አይሮን እባካችሁ እርዱኝ፣ ከእንደዚህ አይነት ኑሮ አውጡኝ። የምትችሉትን የባንክ ቁጥር አካውንት እላዩ ላይ ጽፍላችኋለሁ። አድኑኝ። የእውነቴ ነው። በእግዚአብሔር በአላህ ፕሊዝ እባካችሁ። ገሃነብ ሲኦል ሆኖብኛል። ሰው ተቃጥሎ የሞተበት አያቴና አጎቴ ሰው ተቃጥሎ የሞተበት ቤት ውስጥ ነው የምኖረው። ይሄ አሁን የምተኛበት ደግሞ ከዚህ እንዳልወጣ የአእምሮ በሽተኛ ሆኛለሁ። እንዴት አድርጌ ልውጣ? ያሳዝናል። ታውቃላችሁ? ሰው ግን አሁን እንደዚህ በቃ እንዴት ነው እንዴት ያሳዝናል። ብቻ በእናታችሁ። ኤኒዌይስ ግን ማለት ነው ይሄ ለመጀመሪያ ክል ያነሳ ሰው እንዴት ያብዳል ምናምን የሚለው ለምሳሌ ነው ያነሳውላችሁ። ግን አሁን ከሚያስጨንቅ ወሬ ከሚያስጠላ ወሬ እንወጣና ማለት ነው ወደ አሪፍ ነገር ልውሰዳችሁ። ብዙ ጊዜ እብዶች ማለት ነው ታለንታም ናቸው። ሶሪ ግን እብድ የሚለው ቃል ግን ያስጠላል። ታውቃላችሁ? እኔ እንጃ ሌላ ቃል ቢኖር ላይክ እንግሊዝኛ ላለመጠቀም ነው። ገባችሁ? ያ ዲስብልድ ምናምን በላቸው ምንም በላቸው። ኤኒዌይስ ግን እብዶችን በላቸው ብቻ ኦፌንሲቭ ላለመሆን ልጣር እንጂ እና እብዶች በጣም ታለንታም ናቸው። ላይክ አይታችሁ ከሆነ ማለት ነው የተለያዩ አሁን ለምሳሌ አንድ 5-6 አሳያችኋለሁ። እስኪ አሁን ሹፋት እቺን እብድ ለምሳሌ የሚገርም ድምፅ ነው ያለው። አንቺ አበራሽ መርዝ አስበላሽ ኬክ አስበላሽ። አንቺ አበራሽ ሽንኩርትና ድንች አንቺ አበራሽ ይሸጣል መርካቶ። አንቺ አበራሽ ከለታታ አንድ ቀን አንቺ አበራሽ መሌ ተፈንክቶ። አንቺ አበራሽ የመልየ እናት አንቺ አበራሽ ትፈለጋለሽ። አንቺ አበራሽ ይሄ መላጣ ልጅ ማኑ ለጃለሽ ኖባዲ ካሚሲዳ አፍሪካን ዜሮ ሌጋ ያያቱሬ አሮጌ ነትሬ ፋብሪካ ዙጎል አበጋዝ ማሉዳ ቶሎ ቶሎ ኳሱንዳ ድሮግባ ቶሎ ጎላግባ እምቢካልኩ ወራገር ግባ መሲ የጎል ታክሲ ሮናልዶ ይበላል ፋንዶ ያያቱሬ አሮጌ ነትሬ ዋልኮ ጠፋበት። ያያቱሬ ይበራል ቱሬ ያለ አብዱል ፈታ ይላል ፈታ ቢለኝ ለኔ ደግሞ ጠሩ ነበር። ግን በቃ የሚገራርም ታለንት አላቸው። ግን ታውቂያለሽ የሆነ ነገራቸው ሉስ ሲያደርጉ አይቲክ የሆነ ደግሞ ማይንዳቸው ታለንቱ ይጨምራል። እሺ ይሄ ደግሞ ሹፍልኝ እስኪ ምን አይነት ታለንት ነው ያላት እቺ ደግሞ? ዋው ይሄ የሚገርም ታለንት ነው ያለው። ሚውዚክ ምንድን ነው ስሙ? ስሙት ብቻ በሰማይ በሚያድር በሰማይ በሚድር
አይ ቲንክ አማርኛ ብዙ የማይባንድ ሀገሪ ወጣበት ሸግረና አፍሪካን ተራራ ነጎረኝ መለሰኝ ሀገሬ ሳብረኝ በሰበይ በምድር ሀገሪ ወጣበት ሸግረና አፍሪካን ተራራ ነጎረኝ መለሰኝ ሀገሬ ሳብረኝ እኔስ ሀገሬ 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 እኔስ ሀገሬ ሀገሬ እኔስ ሀገሬ ሚውዚክ እንትኑ ግን ጎበዝ ነው። ክራር አመታቱ ምናምን ጽድት ያለ ቆሊያ ሸንሽንካ ይመችህ። ወሳኝ ነው። ገና ነፍ ታለንት ታሳያቸዋለህ። የእብዶች ታለንት ማለት ነው። ኦኬ አንድ ደግሞ ወሳኝ ደግሞ ላሳያችሁ። አድናቂሽ ነኝ ከመቂ ጠጭልኝ ጭማቂ የግጥም ነው ይሄ። አትጨናንቀሽም አታቂ ራስሽን ጠብቂ አሉ ከጅማ አንድ ገገማ ይልሻል ቴዲ አፍሮ አይቀርም ታስሮ የዘፋኝ ኩሩ ኤፍሬም ታምሮ ዘፈኑ የረቀቀ አስቴር አወቀ ዘፈኑ የነገሰ ጥላውን ገሰሰ ዘፈኑ ያረጀ መልካሙ ተበጀ የዘፋኝ ጨምላቃ ጥላዬ ጨዋቃ የሚባል ነበረ ከነስሙ ጨምላቃ አይደለም። በቃ ሰብቻለሁ። እብዲ ኮርጃል እንዴ ምን ሼር እኛ ኦሪጂናል ታለንት ነው የምንፈልገው። ፍሬንድ ምን ሆነ ነው ይሄ ያንተ ግጥም አይደለም። እኔ ለመጀመሪያ ጊዜ እብድ ኮፒ ሲያረጋየው ኦኬ ሰውዬ ጋር ሻሪፍ ነገር ነው። ምርጥ እቺ ሴትዮ ምትገርም ሴትዮ ነች። ምትገርም ድምጽ ያላት ብዙ ቪዲዮ ነው ያለኝ። እዚህ ሴትዮ ምትገርም ድምጽ ነው ያላት። እሰይ ቦታ ምረጭና ቦታ ምረጭና ነይና ጫውቺ ነይና ደግሞ እኮ የሚገርመኝ እኮ ፍንጭቷ ነው። ግን የሚገርማችሁ ታለንታቸው ግጥም ላይ ግጥም እንዴት ዴቨሎፕ እንደሚያደርጉ ምናምን በጣም ነው የሚገርመኝ። ይመቻቸው። አንድ ታለንት እዚህ ጋር የሚገርም ሰው እንጨና እቺ ሴትዮ ደግሞ ምትገርም ታለንት አለች። በእናታችሁ ከታለንቷ ውጭ ደግሞ ሹፉልኝ አለባበሷ የሰውን ላይክ ፋሽን አለባበሷ ምናምን ሹፉልኝ። ሺስ ኩል ደግሞ ታለንቷ ደግሞ ከሷ በላይ ኩል ነው። ስምን ቶለደምታ ያሎሜ ኮ መልኮታ ሰንዳቦ ያሎሜ ኮ ወርጋቶ ነቤልታ አለና ለመልኮታ መቃጎ ኢጆለቲ ጂቤጋ ማኬሳ ያ ኢርያ ኮ ጎማብጂ ማኬሳ ያኒ ኬሳን ጉቤና ቦቤሳ ያ ረቢ ኮዮ ወሊ ኑጌሳ ጋፋ ወሊ ኑጋኡ ኩታ ለሲጋራ ነው እንደምዘፍነው ሲጋራ ናሽ ወደ ሞነሽው Rabbiin guddaan namaan hin mari'atu diina shuuraa kaleessa goofane abbaa salaan magaala goofare badaasirraa bareeddii goofare amaduu koonyaarraa gurdummaani eessaa fuutee dhuftee burtukaani sagalee shiraara meenaa ergii gootoo keen ilaalee maayini የዘፈኑን ግጥም ባውቀው ደስ ይለኝ ነበር። በእናታችሁ የሆነ መልእክት እንዳለ ያስታውቃል። ጅማ ኬሳ ሰፋራ መኪና ኢንሻአላ እምቡና መዲና አባሰላ ሰገንዲሳ ዙሪ ባሲሪዳ አላንሳ ሙዚክ ታሚሪዳ ያ ረቢና ደሬሳ ሚሪሳ ቀሊንሳ አካሲ ቦስልኪ በሬንሳ አካ ኢልሞ እንዲ አርጋ tokko ummataaf fakkiifata argaa tokko shittoo nyaachifata shittoon jarkaaniidhaan nyaachifama amartiin quubasaa cuuphaa warqe ani jaalala kee beekaan obse abbaa sala jaalala kee beekaan dhiisee malee marrumaan koo qabbeensiisee malee. ይመችሽ። ወሳኝ
ኩለሽ ደግሞ በዛ ላይ ታውቃላችሁ እግዚአብሔር እኮ የሆነ ነገር ምንድን ነው የሆነ ነገር ሲነሳ የሆነ ነገር ይሰጣል የሚባለው ሀፒ ደግሞ በጣም የሌለ ሀፒ ናቸው። እሺ ሌላ አንድ እስኪ እቺ ሰውዬ ደግሞ ይሹፋት እስኪ ሙዚቀኛ ሁኔታ ይህ ልጅ ግን ቲክቶክ ላይ ራሱ ይናይቸዋለሁ መሰለኝ ላይክ ለብሮ ምስቀው ላይክ በጣም የችግረኛ ዘፈን ነው የሚዘፍነው ሁሌም በቃ ላይክ አሳዛኝ ሚስኪን ምናምን የለ ሹፍት ድምፁ ራሱ ሚስኪን ነው ነገር አክቹዋሊ እብድም አይመስለኝም። አይሮ ነው ምን እንደሆነ ጀስት ዝም ብዬ ያስገባሁት አይ ቲንክ እብድ አይደለም። ታግዛላችሁ ወደ ቪዲዮ እናግዛለን ገባለን ባኬ ደግሞ አልዳክ ሰማይ ስብሱናብኛል ንድፋኛ ባቡ ላይ ያምራል ተፈጥሮ ድምፆችን ያምራል ተፈጥሮ የሚሏት ነገር ነች እኮ የምታስቀኝ። እንዴት አሳዛኝ እንደሚያደርጉት አላውቅም። እኔ እንደፈለገ እንደነሱ ያምራል ብል ምንም አላሳዝን። የማናት ቆንጆ ነሳን ብዬ ቀረው ከማላቀው ጎጆ አረንጃልኝ መውጫም የለ አረንጃልኝ ተይዣለሁ አረንጃልኝ ተከትያት አረንጃልኝ ኮብልያለሁ አረንጃልኝ ኮከቡን አረንጃልኝ እድል ፈንታ አረንጃልኝ ከፋኝ ዛሬ አረንጃልኝ ሰማይ ቅርታ ማልዳ ነው የምትወጣው እንደ ፀሐይ እንቅልፍ ነስታኛለች ያቺ ሙበንጎዳይ እናቷም የትልካነው በዚህ ጠዋት ሰለይኩኝ ቀና ብዬ ማንም እንዳያያት ሲጀምር መሰረት ጥያቄው ፀሐይ ደመቀች ብርሃኗን ለእኛ ሰታ። ከየት ነው ግን የሙዚቃ ተማርኩት አላውቅም። ምን የማን ሙዚቃ አራሰቅም ግን ፀሐይ። ኤኒዌይስ እሺ እንቀጥል እስኪ ሌላ አንድ ሁለት እንፈልግ። አንዱ እቺ ደግሞ ፍሪክ ነች ላይክ እንግሊዘኛ ማለት ነው። እንግሊዘኛውን እርሱትና ሙዳን ብቻ ተከታተው እንግሊዘኛውን ተውት። ልክ እንደሱ አብዷል። ሶሪ ገስ አያስቅም አያስቅም። በብድ እየሳኩ አይደለም ዝም ብዬ ለሙዱ ቀጣይ ነው ይስ አክሽኗን ና ላቪው ና የምትል አክሽኗን ብቻ አራዳ አብድ ነች እቺ love you, I do, and it's more than even getting love. ይላል ደግሞ ከጀርባ ያለው ሰው Always taking my time, brave on more. አክሽኗ Oh, love you, no, need you, Eliana, love you, ስሜታ ብቻ ይበቃል። የዚህ ችግር ስሜታ ብቻ በቂ ነው። I do. It's more than even only when I'm money abona. ሶሪ ካላ ሙዚቃ ቀይራለች። እንዴት እንደቀየረች አላውቅም። ሁሌ ሲገባለች እነዚህ ነች ጭፈሯ ባላ only when I'm money abona. Try number on my moon champion. ሳንቀልድ ግን ድምጿ ግን የሚገርም ነው የምር ማለት ነው። ላይክ ስፔሻል ነው ድምጿ። ላይክ ድምጿን ላይክ አክሽኗን ትታችሁ ላይክ ክሬዚ ነሽ ምናምን የሚባለው እንትን ድምጿን ብቻ በሳመት ወሳኝ ነው ግን የምር ማለት ነው። ወያላ ነው ሳላካብድ ግን ድምጿ ግን የሚገርም ነው የምር ማለት ነው። እስካሁን ያየናቸው የሁሉ ላይክ ከላይ ያለውን ነገር ትተን ማለት ነው ድምፃቸውን ብንሰማው የሁሉም ድምፅ የሚገርም ነው። እሺ አንድ እንጨምር፣ አንድ ሁለት ማስ መጨመር አለበት። ይሄ ደግሞ ከነ ሙዚቃ መሳሪያ ነው። እሺ ብር እየሰበሰበ ነው ካላያችሁት፣ ይኸው ዳር ላይ ብር ሰብስቧል። እየሰጡት ነው የሚያዘፍኑት መሰለኝ።
ቃል ትርጉሙ አንቺንም ብሎ ቀርቷል የልቤ ቁም ነገር ፍቅሬ በመሆንሽ የሚገርም ኢንተርቴነር ነው። ይሰስታል አይኔ አይኔ ሁልጊዜ አይኔ ሁልጊዜ አይኔ ዋው ሲሪየስሊ ይሄ ኢንተርቴነር ጭምር ነው። ዝም ብሎ ሙዚቀኛ ብቻ አይደለም፣ ኢንተርቴኑ ላይ ያደርጋል። ዋው ይሳሳልሻል የኔ ስለሆንሽ ወዶሻል ምንም አላጣው ወደስቻለሁ በፍቅር አንቺን አግኝቻለሁ አልሰማለ ጆሮዬ ወፎቹ ስዘምሩ እንትን ብቻ በቃል ላይክ ኤክሳይትመንቱ ራሱ ይላል ማለት ዋው አልሰማለ ጆሮዬ ወፎቹ ስዘምሩ አንቺንም ብሎ ቀርቷል የልቤ ቁም ነገሩ ፍቅሬ ለመሆንሽ ሙዚቃ ቀየረ እንዴ? አዎ ሳያስነቃ ቀይሯል ሙዚቃ። ስሜቱ ብቻ ይበቃል። ነጭቴ አፉሪ ኦኮን ሶሶን ናይቴር ካሚላ ኦነራ ላፊሲ ያደ ጃለላ ዊሊቲን ዴቢዩ አራና ማይታ ዋው ኦና ባሲ ገይሳ ገራንጀ ባቲኒ ኦና ባሲ ገይሳ ትላለህ፣ ታጨበጭባለህ ምናምን ትላለህ። ማፋጨት አልችልም እናንተ ሀገር። እሺ ቀጥል። ዱኡስ ኢሳፍ ጀተኒ ነንዲሪና ከልቡ ነው ግን የሚጫወተው ነገር ታውቃላችሁ። ይህ የምር ኖዋዋል ከሀቴ ለፌለባ ኩበዱራ ወቲ ወላኑ ባቱ አማቲ ኩላን ጅርጂራሜ ይኮላን ሚገባቲ ላንሰ ኮሬ ቱፊ ላንሰ ደባረፌ ተሰንደረኒ ሰልፋ ወራነ ጉባን ኩፌ ብራዘር ትላለህ አንተ። ጥበብ ጠርታለች ወንድም፣ የዚህ አልነበረም መቀመጥ የነበረብህ። ጥበብ ራሷ ቤቷ ነበር መሄድ የነበረብህ። ዋው ትላለች። አንድማ አንድ ጨምር ተመቸኝ። ግን ሌላም በነገራችን ላይ ስለ ታለንታቸው ብቻ አይደለም የሚያሳዝኑ እብዶች ራሱ አሳያቸዋለሁ። ስለ ፎቃቸው ምናምን አሳያቸዋለሁ። እንዳትሄዱ። አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳረሱ። 100 ሺህ አስገቡኝ እስኪ። 97 ሺህ ነኝ፣ 100 ሺህ አስገቡኝ። ኤኒዌይስ ይሄ ደግሞ ቀጥልሽ ሳንቲም በሚስጥር አንድ ብቻ የላ እንቀበላለን። እቺ ላይክ እየዘፈነ ላይክ ካሽ መቀበል ነው ሙሉ። በዘንድሮ ዓመትም ኑሮ ውድ ስለሆነ 5 ብር እናስቀበል ጀምረናል። ኑሮ ውድ ስለሆነ 5 ብር እናስቀበል ጀምረናል። ለምን ወዝብን ከማ ሼም ሲያሲዝ ማለት ነው። 5 ብር መቀበል ጀምረናል። ለምኑ ምናምን ይላል ታውቃላችሁ። ለምኑ ከመብላት ምናምን ብሎ እኮ ነው ሼማስ ይዞ ሊቀበላቸው። አስቸገር አዝናንቶ መቀበል በጉስጎ ሀላ ኑሮን ፈለግታው ባይደንቅን ትንሽ ነው ተብሎ ሰው አይናቅን። በጉስጎ ሀላ ኑሮን ፈለግታው ባይደንቅን ትንሽ ነው ተብሎን ሰው አይናቅን። ባይለት እንጂን ኑሮ ያሸነፈውን መቼ ጠላነብህ። የዚህ ሰውዬ ድምፅ ቅድም እንደነገርኳችሁ ነው የሚሉት የሉ ማሳዘኝ እናቴ መውጣ በሌንጭነቴ ምናምን የሚሉት ይቀርበልኝ ብቻ ነው። ግን ቀጥል እንዲገባችሁ ነው። ሙድ እያስባለለ መከበር እንደ ሰውን አወይ ሰውና ሰውን የጊዜው መሰረት ድምጻቸው በራሱ መቀጣቻንም ያስቀጣል።
መቅረጽ አይቻልም ያስቀጣል። 55 አንቀጽ ታዲያ ሙዚቃ ወዶ ገንዘብ ቆጥቦኛል ባይሰራም ፈጣሪ ሲፈጥረኝ አካሌና ጉሎ እግዚአብሔር ሰጥቶኛል በዚህ እደር ብሎ እናንተ ስትኖሩ እኔም እኖራለሁ ተክልዬ ይስጥልኝ አመሰግናለሁ። ባንዱ የእግር ችግር ስላለበት ገቢውን እጅ በእጅ ያስተላልፉ ለባንዱ መቀረጽ አልፈለገችም ነገር አራዳንች። እሺ ያ ይህን ያክል ስለ ታለንታቸው ካየን አንድን ጨምር ወይስ ላይክ ግን ተውት ሌላ ነገር አይ ቲንክ ፈኒ ደግሞ አስቂኞች አሉ ደግሞ ላይክ ምንስቀው በእብደታቸው አይደለም ያዙልኝ ሙድ የሚይዘው በእብደታቸው አይደለም they just funny እብድ ባይሆኑ ራሱ አሁን ኢንአክሽን እብድ ያልሆነ ሰው ራሱ ባስ ላይክ ቢያረገው ስቃለሁ ገባችሁ ምስቀው በእብዶቹ ሳይሆን በአክሽናቸው ካንስል እንዳታረጉኝ እሺ የሚያስቁ ስል ይሄ እንኳን ላይክ ጫት አሳብዶት እንጂ አብዶ አይደለም ራሱን ያሳበደ ሰው የለም እኮ ሌላ ዓለም ላይ ምን እየቆጠረ ነው ብሮ የለም ሌላ ዓለም ላይ በስማም ስንት ፎቅ እየሰራ ይመስላችኋል? የሚያወራው ደግሞ ምን ሰባተኛው ፎቅን ጨርሼ ምናምን አይኑ እኮ የለም አይኑ የለም ወጥቷል። በስማም በእጁ ምንድን ነው ያዘው? እቺ እንትን የሚሏት ነች እንዴ? ምንድን ነው ስሙ? ይሄ የሚመጡት ጋዝ ነው እንዴ? በእጁ ያዘው ጋዝ መሰለኛ ወይስ አቦለር ነው? አይሮን ነው ብቻ ሰምቲንግ ይዞ ይሄ ጋዝ የሚመጣ አይደለም። ይሄ ምርቃና በጋዝ አይደለም ቦምብ ብታፈነዳበት አይለቅም። እሺ እነዚህ ደግሞ ፍሪኮች ሁለት ቀምቃሚ ቺኮች ናቸው። ላይክ ሰካራም ላይክ ጠጅ የሚወዱ ቺኮች ናቸው። ፈኒ ናቸው። ማታው እሷን አስጨዋት ትላንትና በጠጅ ቀረስ ነው። ከዛን ባቄላም በላን ጠጅን ጠጣን። ትላንት 3 ብርሌ ጠጅ ነው። ፓርት 1 አለው ፓርት 1 ላሳያችሁ መጀመሪያ አሁን ሽቶ ተቀብታችሁ የልትሄዱ ነው? ጠጅ ቤት ሽቶ ተቀብታችሁ የልትሄዱ ጠጅ ቤት? አዎ አይማት ማኑ ባዳ ምን አሁን ለምንድን ነው ሽቶ ቀባን ነው የሚሉት ካልገባችሁ በነገራችን ላይ ጠጅ ቤት ሊሄዱ ማለት ነው። ፋያል ወጋድ ቀባችሁ አይደለም ሰው ደስ ይለናል። ልብስ መቀየር ሰምሃው ግን ያሳዝናሉ። ሙዳቸው አጠያይቃቸው ላይክ የፈለገ ነገር ቢሆኑ ላይክ ቆንጆ መሆኑ ሁሉም ሰው ይወዳል ነገር ያሳዝናሉ። ያስቃሉ ግን ያሳዝናሉ። ዋደየቴ አሁን ሽቶ ተቀብታችሁ የልትሄዱ ነው? ጠጅ ቤት? አዎ አንዱ ብርሌ ስለዚህ አሁን ሽቶ ጠረናችሁ ከዛን አልመጣም ሽቶ ወንዶች ያስቸግራሉ። ያስቸግሩን እንሰጣለን አለችው። ስለዚህ አሁን ሽቶ ጠረናችሁ ከዛን አልመጣም ሽቶ ወንዶች ያስቸግራሉ። እንሰጣለን ካለች በኋላ አፈረች። ምን ይላታል? ሳቀች። ዛር ላይክ በጣም ግን እንትን ናቸው፣ ሚስኪን ናቸው። ታውቃላችሁ ላይክ ኦነስት ናቸው፣ ሚስኪን ናቸው። ያሳዝናል። ለመስጠት አይደለም ለመንፋት ነው። ንፋት ናቸው። አንደኛ ሽቶ ነው የሚያረጉት ነው። አረቦች የሚያረጉት ሽቶ ነው። አንተ ነህ ንፋት አሳርገህ ንፋት ሽቶ ሰንጄ ይማሮ ሽቶ ሰንጄ ኪዳሳ ሰንጄ እሺ ከኮለደ እንወዳቸዋለን። ሽቶ ሰንጄ ማስታው ኪዳደር ፎቅ ለሚን ፎቅ ለሚፎቅ ፎቅ ይስጥ ነው። 2 ፎቅ ይስጥ እያለችው ለምን ማለት 2 መሰለኝ። ምስኪን ናቸው ግን ያሳዝናሉ። ሰብሃው ያሳዝናሉ። ከዛው አሁን 2ኛ ቀን ተመልሰው ነው መሰለኝ ይሄኛው ማለት ነው። ማታው እሷን አስጨዋት ትላንትና በጠጅ ቀረስ ነው። ከዛን ባቄላም በላን ጠጅን ጠጣን።
ትናንት 3 ብርሌ ጠጅ ባቄላም በላን። 30 ብር ነው ባቄላ። ኧረ እባክህ ማርያም 30 ብር። ጠጁስ? ጠጁ 20 ብር። እሷ 3 እኔ 3። ከዛን ደግሞ የሆነ ልጅ ጋበዘችው እሷ። እሷ ጋብዛ ነው ታዲያ ብሩን ጥያለሁ የምትለው? አልጣለችም። ማርያም ወንድየው ልደክል ጋበዘችው። ምን እሷ የምትለው አጥል ሽቶ ተቀብታችሁ ስትሄዱ ሰው ምን አለ ግን? ሽታው ወንዶች አላስቸገሩ? ኧረ ለምን እንደ ማታው እሷን አስጨዋት። ተመታች። ማመታ እኔ እንጃ። ምተኛ ቦታ ላይ ጎዳና የተኛች ናይ ንገሪው። ምስኪን ያሳዝናሉ በእናትህ። አው ስንት አይነት ላይፍ ግን አለ ታውቃላችሁ? ያ ፈኒ ነበር ግን ሳይው አሁን ለምን እንዳሳዘነኝ አላውቅም። ምን እሺ አው ያሳዝናል። ከዛ ማን የመጣው ሱሪዋን ሁሉ አውልቆ ማርያምን ተገናኝተውታል። ኦ ማይ ጋድ ኦ ማይ ጋድ በግድ አስገድዶ ኦ ማይ ጋድ ኦ ማይ ጋድ ምንድነው ማየው? ኦ ማይ ጋድ እስከ መጨረሻው አላየሁትም ነበር እንዴ? ኦ ማይ ጋድ ኦ ማይ ጋድ ላይፍ ግን ሺት አስገድዶ ምናምን ልቀጥል ወይስ ላቁም? ወደ ሌላ ነገር ላቁም። ኦ ማይ ጋድ ወይስ አሳልፌ ነው? አይ ዶንት ኖ ምን ትላላችሁ? እኔው ግን እሺ እኔው ለመሳቅ አስቤ ያሳዘኑኝ ታውቃላችሁ? መድዬ እኔ ጋር እንሂድ አልኳት። ኧረ ሰልባክሽ ወሬ ውሸት ነው። ውሸት ነው። እኔ አናካኝ ፋይታ እሺ ታንክስ ጋድ ውሸት ነው። በአንዴ ሙድ ይዛለው ብዬ ማለት ነው ሊደብረኝ ነበር ታውቃላችሁ። ሺት ላይፍ ግን ከባድ እና ሞቶሻል ወይ በላት ማርያም ነይ እስቲ ቆፎ አሬ ነው መድየን ዘንበ ደሞ ብዙዎቻችሁን ኮሜንት ለማየት የሰውየውን ታሪክ ጀመረ። ኤኒዌይስ ከዚህ እንውጣ፣ ወደሚያስቅ ነገር እንሂዳለን። እሺ ሌላ የሚያስቅ አንድ እቺ ሰውዬ ደግሞ ብር ቆጠራ ነው። አቆጣጠሯ ይሹፉልኝ። 1000 እሺ ስሙ ዝም ብላችሁ ስሙት። ቆይ እዚህ ቁጥር 1000 ትክክል 1000 2000 አይዋ 2000 ብር አይሻ ጨነቀው እኮ ይላ ብር አይታከው ምን እያረከደው ቁጠራ 3000 500 ነው። አፎ ግራ 500 ቆጥሮ 3000 ይላል። ደግሞ ታሪክ እንደሰራ ሰው እንዲያለ ነው እንትን የሚለው ልክ 1000 ሲጨርስ ማለት ነው። 3000 ብር 3000 እዩት 500 ነው የሚቆጥረው። ትክክል ነው። 3000 ብር ነው። 3000 እሺ 1 2 3 4 5 ቀጥል። አዎ ብራዘር ተሳሳትክ። 5 ነው የቆጠርከው። ምን አይ ቲንክ ደብል አድርጎ እየቆጠረ መስሎት ነው መሰለኝ። ወይ በ200 ብር ጀምሮ ወደ 100 ብር ሲገባ እዛው እንደ 200 ብር መቁጠር 4000 ይላል። ደግሞ ይዘላል። ሽሙልኝ ሲዘል 1 2 3 4 4000 ብር 4000 ትክክል 4000 ብር ብርን እንደዚህ መቁጠር ነው። እንዳንተ ቢሆን ሁሉም ሀብታም ይሆን ነበር። እሺ ኤኒዌይስ እዚህ ጋር ደግሞ ምንድን ነው እብድ ላይ ሙድ እያያዙ ነው። ግን አይ ሙድ ስል አይ ዶንት ኖ ብቻ ግን እኛው እስኪ ያው የሰፈራቸው አንድ እብድ ላይ ነው ደቤ ደብሻው እንግሊዘኛ አንደኛ ነው ምናምን ብለውት ነው። ገባችኋ? የግን ያሳዝናል። እንዴ እኔ ግን ፈን ለማድረግ መጥቼ ማለት ነው እያሳዘኑኝ ነው። ዋት ደብሻው ይባላል። የእንግሊዘኛ እንትን የጻፈ ነው። ሜሪትን እሱ ነው የሰራው። ኦኬ ባህር ዛፍ በእንግሊዘኛ ቅርንጫፍ። እሺ ሙዝ ባህር ዛፍ ይሉታል፣ ቅርንጫፍ አለ። አስተግፍሩላህ። እንግሊዘኛ የሚበላ ሙዝ ሲሉት የሚበላ ሰማቻ።
ጥንቸል በእንግሊዘኛ የምትባላ ፍየል በእንግሊዘኛ ሳር የምትበላ እሱ ዲፋይን እያደረገ ነው እንጂ እየተረጎመላቸው አይደለም። መኪና ትራክተር መኪና ሲል ትራክተር አንተ ጥሎን ሄዷል። መንገድ ባቡር የሚሄድ እንሂድ ሚግ በእንግሊዘኛ የምትበር ወፍ ድጋሚ የምትበር ወፍ ሲሉት ምትበር ያሳዝናል። ግን ሙድ ይዙበታል ታውቃላችሁ። ያ ትላለህ። እነዚህ ይህ ሰውዬ ደግሞ ማለት ነው ያበደው በጦርነት ላይ ነው መሰለኝ። እና ሾፉት ብቻ ምን አክሽን እንደሚያክል ለብቻው አለ እየተተራ ሀገር ኢትዮጵያን እየበጠበጠ ነው ለብቻው። ሀገር እየጠበቀ ነው ለብቻው። ወንድም ከማን ጋር እንደሚታከስ አላውቅም። እየተታከሰ ነው ፈጣሪ ደግሞ ይደበቅ። ጨረሳቸው እኮ ጨረሳቸው። አስታግፍሩላ ነው የሚባለው። ሌላ ምን ይባላል? ለብቻ በደርግ ጊዜ በጦርነት ነው ያበደው መሰለኝ። ያ አንዳንድ ጊዜ ደግሞ ማለት ነው ላይክ እብዶች የሚሰጡት ምክር ሰምታችሁ ታውቃላችሁ? ያ ከባድ ምክር ነው የሚሰጡት። በነገራችን ላይ አሁን ይህን ሰውዬ ስሙት፣ የሚገርም ምክር ነው። ላይክ እነዚህ ሰዎች አብደዋሉ፣ ግን የምር ትላላችሁ። ላይክ የሚናገሩት ነገር ሪል ከመሆኑ የተነሳ ማለት ነው። ሹፈት አሁን ሳይንቲስት ነኝ እኮ ብዬሻለሁ። ሳይንቲስት ነኝ አለ። ስማ ፖፕ ሉሚናቱ ርሰውና ሰዎች ክብር በሚሰጡ መንገድ ነው መሄድ የሚያስፈልገው በዚህ ዘመን። ገባ? ቅድሚያ ለራስ ሪስፔክት ስጥ። ወላሂ ሚለውን ሰማችሁ? ለራስ ሪስፔክት ስጥ። ካልሆነ ሰው ሆዳም ነው። ገባ? ካልሆነ ሰው ሆዳም ነው። እውነት አንተ ዘመዴ ነው ወንድሜ ነው ብለህ ጫማን አውልቀህ የሰጣው ሰው ጫማ ጠፍቶ ነጠላ ጫማ አጥተህ በእግር ስትሄድ ዝም ሊልህ ይችላል። ለራስ ሪስፔክት ስጥ። በቃ ሳይንቲስት ነው ብለህ አስበኝ። እንዳትጨነቅ። ገባ? ማን ሎጂክ እያስረዳሁህ ስለሆነ እንዳትጨነቅ። ግን በቃ ለራስ ሪስፔክት መስጠትን ያህል ትልቅ ነገር የለም ልልህ ፈልጌ። ሳይንቲስት ነው ብለህ ንግግሩን ምናምን አብሽር አለው we can share it you know። አሁን ግን እብድ ነው። ግን ምክር እኮ ትክክል ነው። ላይክ ሰው ይከዳል ነው ትላለህ። ምክር ሳይንቲስት በይኛለህ። ሳይንቲስት ነኝ እኮ ማይንዳቸው ግን ይገርማል። አንዳንድ ሰዎች በነገራችን ላይ እብድ የሚባሉት ከሰው ቀድመው ስላወቁ ነው። ብዙዎቹ አይደለም። ላይክ ሁሉም እብድ ስማርት ነው እያልኩ አይደለም። ግን አንዳንድ ሰዎች የምር ይሄ ማህበረሰብ አብዛኛው ማህበረሰብ የምር ነው ብላችሁ ላይክ ሺፕ ነው። ላይክ ወደ ግራ ዙር ሲባል ወደ ግራ፣ ወደ ቀኝ ሲባል ወደ ቀኝ ነው። ገባችሁ? አንዳንድ ሰዎች ከዚህ ማትሪክስ ወጥተው ማትሪክሱን ሲያሸንፉት ማለት ነው እብድ ይባላሉ። ላይክ ያሁኑ ሰውዬው ምንም እብደት አይታየኝም። የሚገርም ምክር ነው የሰጠው። ያ ፍቅረኛሞች ላሳያችሁ ደግሞ በእናታችሁ ሚስኪን ፍቅረኛሞች። ላይክ ሲሪየስሊ ሰው ሲያብድ እኮ ሰምቲንግ የሆነች ቦታ ነው እንጂ ሙሉ እብድ የሚባል የለም። ሙሉ ላይክ ራሱን በኋላ አሳያቸዋለሁ። እብድ የሚባለው ራሱን ሙሉ የሳተ ነው። ገባችኋል? አብዛኞቹ ግን የሆነ ነገር ነው እንጂ የሚጎላቸው። አሁን ለምሳሌ ፎንቃ ሹፉልኝ በእናታችሁ እነዚህ ምስኪን ናት።
በእናትሽ አንዳንድ ሰው በምን እንደሚያብድ አይታወቅም። አሁን ልጅ ውስጥ የሆነ ደህና መልክ ያለው ሰው ነው እንግዲህ ምን እየተባባሉ ይሆናል። እኔ ግን እያሰብኩ ያለው እሱ ነው። እንዴት ነው የሚግባቡት ነገር? ያ እነዚህን ደግሞ ሽፉልኝሽ ላይክ ዛሬ ሰርፕራይዝ ያደረገኝ ፍቅር እየተጀናጀኑ ነው። መንገድ ላይ ነው ያየኋቸው። ላይክ እቺ ሴቷ ለረጅም ጊዜ የማውቃት እብድ ነች። አሯሩጣኝ ራሱ ታውቃለች እኔን ማለት ነው። እና ዛሬ በአጋጣሚ ፍቅረኛ ይዛ አየኋት። ላይክ በቃ ሰርፕራይዝ ነው ያደረገችኝ። በጣም ደስ ብሎኛል። እኔ ላንቺ ላይክ በቃ ሴት ልጅ ትችላለች፣ እብድ ሆነች ምን ሆነች፣ ሴት ልጅ ትችላለች አላለችም። ደስ ይላል ግን በእናታቸው ሳስበው ደስተኛ ነች ደግሞ ላይፍ ግን በየአቅሙ ነው። ግን ማወቅ ያለብን ነገር እሱ ነው። እየተገላጨች ነው። ያዝልቅላችሁ ትላለህ። ያዝልቅላችሁ እናት ይመቻቸው። እኔ ፎንቃጥቻለሁ፣ ጤነኛ ነኝ እላለሁ። እዚህ ጋር እኔ ፍቅረኛ ምናምን የሚባለውን ነገር ገርል ፍሬንድ ብፈልግ አጥቻለሁ። እብዶች እንኳን ይዘዋሉ ትላለህ። ኤኒዌይስ እሺ ሳድ በጣም ደግሞ ስለሚያሳዝኑ የሚያሳዝን ደግሞ እስኪ ያሳዝናል። ላይክ ሪል እብደት የሚባል ነገር ታውቃላችሁ አይደለ? ላይክ አሁን ለምሳሌ እቺ ልጅ ያለኝ በእናታችሁ ውጭ ሀገር ነው ያለችው እና ላይክ ዲያስፖራዎች ብዙ ጊዜ ከሰው ጋር ያላቸው ከሰው ጋር ስለማይገናኙ ስለማያወሩ ምናምን ይጨልላሉ። ገባችኋል? የሆነ ከዛው ማይታይ ነገር ይታያቸዋል። ይሄ ምንድን ነው የሚባለው ነገር ዲሉዥናል ይሆናሉ ነገር ገባችኋል? ማይታይ ነገር ይታያቸዋል ምናምን ነገር። አሁን እቺ ዲያስፖራ ነች። ሲጨንቃት ነው መሰለኝ ቪዲዮ መቅረጽ ጀመረች። ገባችሁ አይደለ? ላይክ እየነገረችን ነው ምን እንዳጋጠማት። ስሟት በእናታችሁ። በትንሽ እናሳልፍ። ከሌሊቱ 9 ሰዓት ነው። ስሟ ዝም ብላችሁ በእኛ ማለት ነው። ከሌሊቱ 9 ሰዓት ነው ያለሁት። እንደምታውቁት ሆሊዴይ ኢን የሚባለው ሼልተር ውስጥ ከሩቅ አሳያችኋለሁ እና ምን እንደተፈጠረ ልንገራችሁ። ነገሩ ዛሬ አይደለም የጀመረው፣ ቢያንስ ከወር በላይ ይሆነዋል። እንደምታዩት ነው ከወር በላይ ይሆነዋልና እንጃ በካናዳ ውስጥ እንደዚህ አይነት ነገር ያጋጥመኛል ብዬ በህይወቴ አስቤው አላውቅም ነበር ማለት ነውና ምንድነው እየተካሄደ ያለው ነገር? ሩሜ ውስጥ ያው ሁለት ነን ብያችኋለሁ። ሰሞኑን ሩሜቴ የለችም ጭራሽ፣ ብቻዬን ሆኜ ማላያቸው በጣም ብዙ ሰዎች እየመጡ ያዋሩኛል ማለት። ኢማጂን አሰባችሁታል? ማታያቸው ብዙ ሰዎች ላይክ ኦልሬዲ ስኪዞፍሬኒያ ነው ምናምን የሚባለው እንትን እየጀመራት ነው ማለት ነው። ብቸኝነት ነው ግን ሳስበው የሚመጣው ሚስኪን በሷ ሀገር እና ምንድነው የሚያዋራኝ እኔ ሺት ስለሆንኩኝ የማረባ ሰው ስለሆንኩኝ የኔን ህይወት መስጠት እንዳለብኝ እና ሌላ ሰው በኔ ስም በሄለን ብርሃኑ ጉልላት ስም የኔን አይደንቲቲ ተጠቅሞ ስራ እየሰራ እንደሆነ እና ኢማጂን አስቡት። አሁን ይሄ እሷ የእውነት ሰዎች መጥተው ቆይ ሂሉሲኔት እያደረገች ነው። ገባችኋ? ኦ ማይ ጋድ እናንተ ግን ከባድ ላይክ። ስለዚህ ይሄን ቪዲዮ ስጀምር ላይክ ፈን ነው ምናምን ብዬ ነበር እንጂ ያሰብኩት የሚያሳዝኑ እንደዚህ ያዝናለሁ ብዬ አልጠበቅኩም ነበር። ቀጣይ ግንስ እንደዚህ አይነት ስታፎች ማለት ነው እና እምቢ ካልኩኝ ደግሞ ወደ ጅብነት እንደሚቀይሩኝ እንደዚህ አይነት ስታፎች ማለት ነውና አላያቸውም ጭራሽ ማለት ነው። እነሱ ማየት አልችልም፣ ግን ሁሉ ጊዜ ነው የሚመጡት እኔ ጋር። አሰባችሁታል? ይሄ ማይንዷ ላይ ያለ እኮ ነው። ማይ ጋድ ፈጣሪ ድረስልሽ። ሌላ ምን ይባላል? የቀኑ ማለት ነውና መተኛት አልቻልኩም። ከሌሊቱ 9 ሰዓት ወጥቻለሁ አሁን ውጪ ላይ ማለት ነው እና ምንም እርግጠኛ አይደለሁም። ኢቭን ካናዳ መሆኔን ራሱ እርግጠኛ አይደለሁም። የሆነ ሴክሬት የሆነ ቦታ ያለ ይመስለኛል። በቃ ካናዳ ነው ምናምን እያሉ ቪዛ እየሰጡ በእርግጠኝነት እዚህ ሰው እየሰበሰቡ ነው ብዬ ነው የማስበው ማለት ነውና ሰዎች
ግን አስባችሁታል? ግን የእውነት ቢሆንስ እኛ አብድንሽ ምናምን እያልን የእውነት ቢሆንስ? ግን አንዳንዴ ሳስበው ባች ላይ እንዲህ የሚያሳስባቸው የሆነ አለ ስሙ ጠፋብኝ እንጂ የሆነ ሳይኪያትሪካሊ የሆነ ስም አለው እንደዚህ ሰውን ላይ እያሴረብኝ ነው እንድታስብ እየተከተለኝ ነው ምናምን ማረባ ሰው ነኝ ብለህ ምናምን ላይክ ሳይኪያትሪካ የሆነ ስም አለው። ረሳሁትኝ ግን ካስታወስኩት እነግራችኋለሁ። ኦ ማይ ጋድ ታሳዝናለች። ግን በእናታችሁ ተጠቀሚያ እያደረጉ ነው በዛ መንገድ እና ልላችሁ የፈለኩት ነገር ምንድነው የምታውቋቸውን ሰዎች በሙሉ ማለት ነው እንዲጠነቀቁ እንድትነግሩ ነው። የምታውቁትን ሰው በሙሉ ማለት ነው። ምክንያቱም እንደምታውቁት አሁን ላይ አዲስ አበባ ውስጥ እንዴት ነው የካናዳና የአሜሪካ ቪዛ በቀላሉ እንደሚገኝ እስከ ቤተሰብ ግን የሚገርማችሁ ነገር የምታወራው ነገር ሴንስ ይሰጣል። ግን ኖርማል ነች። እኔ እኮ አንዳንዴ ማንን እንመን ኖርማል ትመስላለች ስታወራ እያችሁ አይደለ ላይክ ተጠራጥራለች። አማይን ካናዳ ምናምን ወይስ ሌላ ሀገር ሊወስዶኝ ነው ምናምን ብላ ማለት መምጣት እንደምትችሉ ምናምን በጣም ብዙ ነገር ነው እያወሩ ያሉት አይደለም። ግን ይሄ ትሪክ ነው እና ኮምፕሊትሊ ከዚህ በፊት እኔ ለምሳሌ ብዙ ሀገር ሄጃለሁ፣ ግን ምንም እርግጠኛ አይደለሁም ማለት ያለውበት ቦታ ካናዳ ነው አይደለም የሚለውን ለማረጋገጥ ምንም ማረጋግጥበት እንትን የለኝም እና ሁሉም ዶክመንት ምናምን ሰጥተውኛል፣ ግን በጣም የሚያጋባ ነገር ነው እና ሁላችሁም እንድትጠነቀቁ ነው ይሄን ነገር እንትን እያልኩኝ ያለሁት እና እኔ ራሱ ግራ ገብቶኛል ምን እንደማደርግ ማለት ነው። ወደ ግራ ይገባኛ ይዘሽ ሲስተርዬ በእናትሽ ኦ ማይ ጋድ አስባችሁታል? ሰው እንኳን የላትም ማጠገበው ላይክ እንዲህ ነው ብላ የምታማከረው ደግሞ ኖርማል ነው የምትመስለው። የሚገርማችሁ ነገር በጣም ኖርማል ነች ስትታይ። 8 ወር ሆኖኛል። 8 ወር ሙሉ ስራ አላገኘሁም እስካሁን ድረስ ማለት ነውና እዛው ሼልተር ውስጥ ነው የምኖረው። ስለዚህ ምንም መሄጃ የለኝም እና ብዙ ሀበሾች ደግሞ የሉም፣ 2 ምናምን ናቸው ያሉት ማለት ነውና ስለዚህ ብዙም ጓደኛ የለኝም ማለት ነው። አይኗ ግን በጣም እንቅልፍ እንዳጣች ያስታውቃል። ታውቃላችሁ ላይክ አንዱ የበሽታ እኮ ችግሩ እንዲህ እንቅልፍ ያሳጣሃል ነገር ገባችሁ? እንቅልፍ ያጣ ሰው ደግሞ የበለጠ እየከረዘ ነው የሚሄደው። ኦ ማይ ጋድ እማላያቸው ሰዎች ሰው ይሆኑ ምን ይሆኑ እማላቃቸው ሰዎች እንደዚህ እናረግሻለን እያሉ ያስፈራሩኝ ነው። ኢማጂን እንግዲህ እና ለማን ሄጄ ራሱ እንደማወራ ግራ ነው የሚገባኝ ማለት ነው። በጣም ግራ ገብቶኛል እና በጣም ብቻ ላይፍ በጣም ከባድ ነው። sometimes ሰው ላይ ምን እንደሚፈጠር አይታወቅምና እኔም ላይ ይሄ ነገር ሀፕን አድርጓል ለማለት ነውና ሁሉም ሰው እንዲጠነቀቅ ማለት መታወቅ አለበት እየተካሄደ ያለው ነገርና ቪዛ ሲሰጧችሁ በጥንቃቄ ማየትና የት እንደምትሄዱ ማወቅ አለባችሁ እንጂ ካልሆነ በጣም ከባድ ነው። በቃ በጣም ከባድ ነው እና የት እንደሚወስዷችሁ ምን ግራ ገብቷት እኮ ነው። ታውቃላችሁ ምን ታርግ ግራ ግብት ቢላት እኮ ነው። ኦ ማይ ጋድ በጣም ነው የምታሳዝነው። ሰው አይ ቲንክ ዲያስፖራዎች ግን በቃ ሰው እዚህ ሰው ለምዳችሁ ምናምን እዛ ሰው ስለማይኖር ምናምን ይመስለኛል። በቃ ላይክ እንደዚህ እንትን የሚሉት ነገር አይደለ ይጨልላሉ ነገር። አዎ ምስኪን። ኤኒዌይስ ግን እሺ ሌላ የሚያሳዝን ልጅ ላሳያችሁ እናላችሁ። ደግሞ ኢትዮጵያ ውስጥ ነው እና ያሳዝናል። ታውቃላችሁ ላይክ ወጣት ነገር ነው። ሹፉት ብቻ። ለማንኛውም ግን እሺ Guess who I found? አንተ ልጄ ነህ። አስቀድሜ ከዚህኛው አይመስለኝም መጀመሪያኛው ይሄኛው መሰለኝ። Part 2 ነው እሱ እኮ እንትን ነው ሌዘር እኮ አይደለም ተሳስቼ ነው። ይሄ ነው መጀመሪያ ይሄ ነው። እሺ Guess who I found? አንተ ልጄ ነህ። አስቀድሜ ልንገርህ አታፍርብኝ ልጄ ነህ እንዴ ከኔ የማያቸው ነገሮች በሙሉ ከኔ ከሰውነቴ የተመረቱት በሙሉ ዛሬ ወደ ሰውነቴ ይገባሉ። እኔ ቀልጬ የተመረጥኳቸው በሙሉ መኪኖች ምናምን ግን የኔ ልጆች ተፍ ብለው በሀቅ ያመጡት ግን ምንም አይሆን። ይሄ መነጽር ፓወር አለው። የውጭ የተለያዩ ፊልሞችን ስሰራ ያጠለኩት መነጽር ነው። ምድር ላይ ያሉት ቪዲዮዎች በሙሉ እኔ ነኝ። የኔ ጸጋ እንጂ ምንም ሌላ ምንም ማድረግ የሚችል ሰው ምድር ላይ አልተፈጠረ። ምስኪን ነው ግን ይተናታችሁ ደግሞ ላይክ ፍሪክ እንደነበር ያስታውቃል። ገና
አዲስ ነገር ነው መሰለኝ እንትን ያለው ትንሽ ያበደው ነገር ይመስላል ሲታያ ፊቱ ምናምን ገና እንትን አላለም ብዙም አልተበላሸም ምናምን እግዚአብሔር አምላክ አምኖ የሰጠኝ ይህንን ሁሉ ጸጋ ማጥፋቱን ማልማቱን ታማኝ ስለሆንኩ ነው የኔ ነው አልልም ገባ አምላክ አለ ስለምን ተረዳኛ እና መነጽሩ ነግሬሻለሁ የጫማ ቱፓክ ነው ነበርኩ ሰዓት ነው ጫማ የቱፓክ ጫማ ነው ቱፓክ ነው ነበርኩ ሰዓት ነው ቱፓክ ኦኬ ራሴ ቱፓክ ነበርኩ ብሎ ነው የሚያስበው ኦ ማይ ጋድ ሚስኪን ልጅ በእናታችሁ ብዙ ሰው ነበር ጸጋዬ ብዙ ሰው እንደሆን ማድረግ ይችላል ገብቷል የፈለኩትን ሰው አሁን ማንን ሆነ ነው አሁን ዮናታን ትንሽዬ ልጅ ሆኜ እመጣለሁ እንደ ንጉስ አታውቁኝም አጠገባችሁ የለመንኩኝ መጥፎቹን አጠፋቸዋለሁ ብዬ በተደጋጋሚ ምልክት ሰጥቻቸዋለሁ ከዛ ክልል አምልጬ መጥቼ ምልክት ሰጥቻቸው የክልል ኦሮሚያ ክልል ይሄ ጎቤሳ ምናምን የሚባል ቦታ ነው የቀጡ ምን ደጋቱ ተወለድኩት ግን ትግራይ ክልል ነው በድጋሚ ተወልጄ ነው ለዮናታን እድሜ 20 አመት በድጋሚ ተወልደ በ20 አመት ውስጥ ዓለምን መልሰ በእጅ ትቀበላታለህ ብሎኝ ነው እግዚአብሔርን አምኜ ገብቶሃል ማንም ፌደራል ፖሊስ ምንም ማድረግ አይችልም ምክንያቱም እኔ እግዚአብሔር ልጅ ነኝ ጀግና ነኝ እግዚአብሔር ነው ይላልና እግዚአብሔር ልጅ ነኝ ያለ ሚስኪን ያሳዝናል ግን በእናታችሁ ሌላ ቀንም ያገኘውና እንዲሁ ይሰክሷል ነገር እኔ በእናታችን ላይ የማሳያችሁ እነዚህ ላይ የሚያሳዝኑት ላይ ሙድ እያያዝኩ አይደለም ላይክ ስለሚገርመኝ ነው ላይክ what the hell are they thinking like እንዴት እንደሚሰራ አላውቅም ብቻ ላይክ ብቻ ሹፍ ያሳዝናል ድጋሚ ነው እሱ እንትን ነው ሌዘር እኮ ነው ሌዘር አስሬው ነው ሆዲ እንዳይቀደድ ጠጋበል እንዳገጨ ዘር ትግራዋይ ሙሉ የሚለው መጀመሪያ ሌዘሮችን ሳመርት የነበረኝ ቀበቶ ትግራይ ያለ ሌዘር ነበር የምታመርተው ብራዘር ትግራዋይ ሙሉ የተቀጣ ማህበረሰብ ሃይላንድ እየተንጠለጠለብን ሃይላንድ አንጠልጣዮች መለስ ዜናዊንም እኔ ነበርኩ እዚች ጋር ፖለቲካ ቀላቀለሽ እንዴ ሃይላንድማ እስቆይ ልከራከረው ትላለህ በቁም ነገር ሃይላንድማ ስታንጠለጥሎ የነበራችሁት እናንተ ናችሁ ትላለህ ትግራዋይ የተጎዳ ማህበረሰብ ነው አለ ሳቀ ግን ታውቃላችሁ ሃይላንድ እየተንጠለጠለብን አንጠልጣዮች ተባልናል ወይስ አናውቀው ሌላ የሚያንጠለጥል ብሔረሰብ ነበር ትላለህ አንተ ነበርክ የምታንጠለጥለው አብይ አህመድንም ሆኜ ስፎግራቸው የነበርኩት እኔ ነኝ ግን ይሄ ሁሉ ነገር ዘመናት የቆየ ቪዲዮ ነው እየተቆራረጠ ነው የሚቀርብላችሁ ቲቪ ላይ ገባ አሁን የሚሰሩት ቲቪዎች የሚሰሩት መብራቶች እኔ ረገምኳቸው ይስሩ ያልኳቸው ብቻ ናቸው ሌሎች እንዳለ አጥፍቻቸዋለሁ ከሰልማን ደጃ መጠቀም ጀምረዋለች አሁን ምን እያረክ ነው አሁን ለሰው ልጆች እድል ለማሰጠት ለሊት እንዳናገርኩት አምላክ አቤት ምን አይነት ግን ላይክ እንዴት እንደዚህ እንደሚሆኑ ሰዎች ግን ግራ ይገባኛል ታውቃላችሁ ኦ ማይ ጋድ ሌላው ደግሞ የሚገርመኝ ደግሞ አሁን እየበዛ የመጣው ኢትዮጵያ ውስጥ እዚህ ጋር ቺፕስ ተቀብሮብናል ምናምን የሚሉት ሰዎች ፈረንጆች ወስደው እዚህ ውስጥ ቺፕስ ቀብረው ህይወታችን አበላሹት ምናምን አሁን ይሄ ልጅ ይዩትማስ አብሮ የተማሩት ልጅ ላይክ ዩኒቨርሲቲ አብሮ የተማረው ልጅ መሰለኝ አግኝቶት ምን ሆነ ነው እንዲሆን እኮ ሲለው እዚህ ውስጥ ቀብረውብኝ ነው ምናምን ይለዋል በእናታችሁ ሹፉትማስ ስምህ ሀብታሙ ከየት ነው የመጣው ጎንደር እሺ የት ነው የምትኖረው አሁን ቤተክርስቲያን ቅድስተ ማርያም 4 ኪሎ ቅድስተ 5 ኪሎ ነው የምትኖረው የት ነው የተማርከው አዲስ አበባ ዩኒቨርሲቲ ምን ነው ያጠናው ሚድዋይፈሪ ነርሲንግ ነው የተማርከው እና በምን ምክንያት ነው እንደዚህ ሆነ የምትገኘው እዚህ ጋር የ666 ማይክሮቺፕስ ማን ነው የቀበረብህ ሙሉ ቀን ተሻገር አምሮ የት ነው የምትኖረው አሜሪካን ሀገር ነው ምን ገንዘብ ሰጣ ነው ወይስ አረ ምንም በድብቅ ነው የቀበሩብህ ሆስፒታል ነው እኔ እኮ የሚገርመኝ ታሪኩን እንዴት ነው የሚፈጥሩት ላይክ ለአሁን ሳይ ስም ጠራ አረሳሁትም ስማ ሙሉ ቀን ምናምን የሚል ነገር የሆነች ስም ጠራ እሷ ነች ያስቀበረችብኝ ምናምን አለ ገባችሁ አይደለ ላይክ እንዴት ይሄ ታሪክ ወደ ጭንቅላቱ ገባ አይደል አሜሪካ እንደምትኖር ያውቃል ምን ያውቃል ቺፕስ እንደተቀበረበት ካወቀ ለምን ቺፕሱን አያስወጣው
ብቻ ቀጥል እና አሁን የተቀበረብህ ቦታ የቱ ጋር ነው? የተቀበረብህ ቦታ በጣም ነው እዚህ ጋር ይታያል። ንቅሳት አለ ከእንደ ጋር ነው። እሺ እስኪ እሺ ወንድማችን አያሳየውም እንዲህ ለማሳየት ይሞክራል፣ ግን ልብሱ አልወልቅ ይለዋል። ኤኒዌይስ ግን አይገርማችሁም? ግን እንደዚህ አሁን ይሄ ቺፕስ ተቀብሮብኝ ነው የሚሉት። እኔ መጀመሪያ አይደለም እኔ 3-4 ጊዜ አይቻለሁ። ቺፕስ ተቀብሮብኝ ነው እዚህ ጋር ምናምን ይላሉ። ታውቃላችሁ ነጮች ነው የቀበሩብኝ፣ እኔ ደህና ሰው ነበርኩ ምናምን። ካልተቀበረባቸው እሺ ታሪኩ ከየት መጣ? ገባችሁ አይደለ? ዝም ብሎ ከመሬት ተነስቶ እርግጠኛ ነኝ ከመሬት ተነስቶ ሰው ቺፕስ ተቀብሮብኝ ነው አይልም። ወይስ ዳንጎቴ ሲቀበርባቸው ነው ዳንጎቴው እንደ ቺፕስ የሚታያቸው? መቼም እኛ ሀገር ያለው ዳንጎቴ ነው እንጂ ቺፕስ አይደለም። ገባችኋል? ያ ኤኒዌይስ ግን የመጨረሻ መለያያ ሪል እብድ ላሳያችሁ። እስካሁን ያሉት ያው በማጣት ወይ በሱስ ወይ ቺፕስ ተቀብሮባቸው ትላለ በሰምቲንግ የነቀሉ ናቸው። ስለዚህ ሁሉ ነገራቸው እብድ አይደለም። እውነተኛ እብድ ማለት ይሄ ማንንም ማይሰማ ሹፉልኝ እቺ ይህን ህዝብ ታንቀጠቅጠዋለ። ሹፋት በእናታችሁ። ትክክለኛ እብድ ለእኔ እንደዚህ ነው። በቃ ምንም ማያቅ ሰው ማለት መኪናው ዥልጥ ይኸው ዋነደደችው፣ መንገዱን ዘጋችሁ። ሌላው መኪናው ፈር ሁሉም ወደኋላ ትጨመራል። ሙሉ ሜክሲኮ ዘጋችሁ። እኛ ሀገር እብደት የሚመስለን በቃ እንደሷ ነው አይደለ? ላይክ አሁን ነው የታወቀው ነገር እብደት ሲባል ላይክ ሳይኪያትሪም ችግር እንዳለ ምናምን ልብስ አውልቆ ብቻ ማለት እንዳልሆነ ምናምን አሁን ምን ያወቅነው እብድ ሲባል ላይክ እንደሷ ነው የሚመስለን ለማለት ነው። ያ ኤኒዌይስ ግን ፈታ ላለው ብዬ ነበር ያሰብኩት። ፈታ ከማለቅ ይልቅ አዘንኩኝ። እንዲሁም በጣም ነው እያዘንኩ ነው የጨረስኩት ይህ ቪዲዮ ታውቃላችሁ። ያ ኤኒዌይስ እናንተ ግን ፈታ እንዳላችሁ ተስፋ አድርጋለሁ። እኔ ከማበዴ በፊት ልብሴን ከማለቄ በፊት ግን ሰብስክራይብ አድርጉና እስኪ 100 ሺህ ያስገቡኝ ትላለ ሁሉሉሉ ብዬ ከመጨለሌ በፊት ማለት ነው። ኤኒዌይስ ስላያችሁኝ ቴንክ ዩ። ኔክስት ቪዲዮ እስካገኛችሁ ድረስ ፒሳ